ነካኝ አንተ እዚች መሬት ላይ ትኖራታለህ። ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ አዝናናችኋለሁ፣ ፈታ በሉልኝ። በዚህ በክራር አጫውታችኋለሁ፣ የሚገራርሙ ድምጾችን አወጣለሁ። እነዛ ልጆች እነማን ናቸው? ተነስ፣ እዚህ ጋር ተቀመጡ። እዚህ ጋር የእናንተ መቀመጫ አይደለም። እዚህ ተነሱ። እንደው ዝም ብላችሁ ከየትም እየመጣችሁ ነው እንትን የምትሉኝ? እነዚህ ምንድን ነው ታዲያ? ወንድና ሴት፣ ወንድና ወንድ እንኳን ቢሆን እሺ፣ እያዝናናኋት ነው። ተነሱ። እኔ ተናግሬያለሁ። ለምን ነው እኮ ይሄ ቦታ እኮ የእናንተ እዚህ ጋር መደባደቢያ ነው። እንደዚህ ባለፈው እዚህ ጋር ይሄ መሬት እንደዚሁ ተዳድሶ አገኘው። ደግሞ እዛም ለምን አንድ ቦታ ላይ ለምን እንትናት? እኛን ስማን፣ መጀመሪያ እየተዝናናን ነው። እሺ፣ በስርዓት አውራ። ምንድነው? እኔ በስርዓት ነው። ትልቅ ሰውነት ተከበር። ምንድነው? ምን ማለት ነው እሱ? ቁጭ ነው ያልነው አንተ ሰውዬ አይደለም። ለምን አንድ ቦታ ላይ አትሆኑም? እዛም ንክት ለምን ታረጋላችሁ? ስትነሳ ስታስፈራራ ያማል እንዴ? አይሄድ እንደ ትልቅ ነው ሰው ዝም ብለህ እየተዝናናን ነው። ምን አደረግን? ጋሽከችን ለመዝናናት ከሆነ ታዲያ በዛ መዝናኛ አለ አይደል? ያልሄድንበት የለም ጋሽከችን ነው። ያልሄድንበት የለም። እስኪ ቁጭ በላችሁ። ያልገቡበት የለም እኮ እሱን እኮ ነው ትዝታ። እስኪ ቁጭ በላችሁ። ያልገቡበት የለም። ብር ታመጣለህ። ችግር የለውም። እኔ ምርጥ አድርጌ ልዝፈንላችሁ። እንከፍላለን። ብር እንከፍላለን። በቃ የድሮ ትዝታን አጫውተን። የድሮ ትዝታን። እሺ ቁጭ እንበላ። አዎ ቁጭ። አዎ ነይ ቶሎ። አንቺ ነይ ጣገብ። እሷ ትቀመጥ። እንዲመቸኝ ነው። ለኔና ለሷ እኮ ነው የምዘፍንለት። ነይ ከዚህ አንቺ። እሺ ካልክሽ እኔም ነሽ። የድሮ አለ አይደል? የፍቅር ታሪክ ይኖርሃል። ሆይ ሆይ የኔ አበባ ነሽ ስል እናንተ ሆይ ሆይ ትላላችሁ። እሺ ሆይ ሆይ የኔ አበባ ነሽ ሆይ ሆይ አይደል? አትሳቁ። መሳቅ እኮ ይሄ በሙዚቃው ዓለም ውስጥ ወደ 17 ዓመት ሰርቻለሁ። ጮሪሳ ሞርሲሳ የምትባል ከተማ ላይ ህንድ ውስጥ ነው። እዛ ላይ 17 ዓመት አሰልጥኛለሁ። የሙዚቃ ባንድ አለ። የራሴ ባንድ ነበር። የሚገርምህ ያው ህንድ ሀገር ውስጥ የራሴ ባንድ አለ። እስኪ ከዛ አንደኛውን ተጫወትልኝ። ከ17 ዓመት ወሞኒ ሚስታይ የሚለውን እኮ እኔ ነኝ የህንድ ሙዚቃ የሰጠኋቸው። የፍቅር ሙዚቃ። እስኪ ለኔና ለሷ አንድ ሞቼ ሙስኪላይ የምትለውን ልዝፈንልህ። መሳቅ የለም እዚህ ጋር ያው እናንተ ስላለመዳችሁት አዲስ እንዳይመስል። ችግር የለም። መጀመሪያ ይመታል እኮ መጀመሪያ ወደ ሙዚቃው ለማሟሟቅ እኮ ከዚህ ወሙን ምስኪላይ እሄ ትላላችሁ እናንተ። እሺ ወሙን ምስኪላይ ለምን እንደምትስቁት? አይሳቅም እኮ መሳቅ የለባችሁ። ሙዚቃው ዓለም ውስጥ ወደ 18 ዓመት ቆይቻለሁ እኮ አይደለም። አሁን ቀይርልን እስኪ። የህንዱ ነው የኢንዲያ ዘፈንልኝ። የህንዱ ነው የኢንዲያ ያለው እኮ እሱን ሞምቤ ላይ የዘፈንኩት እኮ እሱን እኮ ሞምቤ አክተሮቹ እንደዚህ ተሰባስበን ስንጫወት ጉድ አሉ። እነ ክርስቲያኖ ሮናልዶ ድረስ ሁሉ መጡ እዛ ማለት ነው። አዎ ህንድ ላይ ሞምቤ ጋሽቀጭኑ መጥቷል ሲባል ህንድ ላይ ሁሉም በቃ እኮ ከዛ አንደኛውን ተጫወትልን። የማንኛው ህንድ ላይ ያገባውን ሰርግ ባለሀብት ያገባውን ሰምታል። እዛ ላይ ማን ያቀነቀነ 3000 ብር ተሰጥቻለሁ እኮ እዛ በዛ ማለት ነው። በእነሱ በእኛ ስንት ማለት ነው? 3000 ብር በእኛ። አዎ ወደዛ ነገር ነው። እና የሞምቤ ልስፈን ወይ አይ እንትን ብሎብኝ ነው። ይቺ ስላላላችሁ እኮ የማታችሁ ጋሽከችን ወይ የፍቅር ታሪክ አለ። የፍቅር ታሪክ ያው አለኝ፣ ግን ያኔ ምን ላይ መሰለ 7ኛ ክፍል እያለሁ ነው እኔ ፍቅር የጀመረው። እስከ 7 ተምራለሁ፣ ግን እስከ 6 ላይ ወደኩ። ግን ለካርዱ ምለው ለሰው ምለው እስከ 9 ነው። ካርድ ይዣለሁ ለማለት ለመወዳደር ባለፈው ሙዚቃ ቤት ላይ ለመወዳደር 10 ካርድ አምጣሉ። እኔ 10 የለኝም የ6 ነው ስል የበፊቱ 6 ያሁን እኮ ጂኦግራፊ ነው አልኳቸው። ማን ነው ሂስትሪ አይደለም፣ እሱ አይደለም ሂስትሪ አይደለም። አቦ ጥራልኝማ። ያሁኑ ምንድነው? ያሁኑ ሚስተር ማስተር ያሁኑ ማስተር ነው። የበፊቱ 6ኛ ክፍል ያሁኑ ማስተር እኮ ነው። በዛ ሰዓት ነው እኔ እንትን ያልኩት። አሁን ልጆች አሉ ልጆች አሉ እንጂ ስንት ልጆች አሉ? የኔ ሳይሆን የወንድሜ ልጆች አሉ። የወንድሜ ልጅ የኔ ሳይሆን የወንድሜ ልጆች አሉ። ያው ልጆች በላችሁ እነሱ ይላላካሉ። ዋናው መላኩ አይደል? ብር አምጡ ካሉ አርተው እንደዛ አይደለም። እኔ ጋር ላጫውታችሁና ሂድ። እኔም ስለምቸኩል ብሩን እንድትሰጠኝ። እሺ እና ምን ትላላችሁ መሰል? ሆሆ ነው የምትሉት። የቱርክ ከቻልክ የቱርክ እስኪ የቱርክ ዋው የቱርክማ
የቱርክሽ ይሄ ምን መሆኑ ነው? እንዲያ ምናምን ብለህ ሳታውቅበት ቀረ። የምታውቀው ነገር ካለ እናንተ መቀበላቅቷችሁ ነው። ቋንቋው እኮ ስለማይገባባን እኮ ነው። ይሄ የእንትን ማዕረግ ነው። የህንድ ሄርኩሊስ ማዕረግ ይሄ ህንድ ላይ ይች ምልክት ህንድ ላይ ነው የሚሰጠን። እንደዚህ ይችን ከለበስክ ዘፍናል። ዘፍኛለሁ፣ አቀንቅኛለሁ። ገና አመንኩኝ። ታምናለህ እንጂ እንኳን ማመን አይደለም ገና ትተለምነኛለህ እኮ። አሁን የቱርክ እስኪ ወይ የቱርክ ወይ እንግሊዘኛ ዘፈን የምትችለው እኮ የቱርክ ስንት አይነት ቋንቋ ነው የምትችለው? ማለት ስንት አይነት ዘፈን? 19 ቋንቋ እችላለሁ በዘፈን ውስጥ። ኖርማሊ ይሄ ቋንቋ ሙሉ ዓለምን ቋንቋ እችላለሁ። ስፓኒሽም አያቅተኝም። እንትን የቱርኩን እሷ ወደዋለች። የቱርኩን ምን ትላላችሁ? እገዙኝ። አሁን ይሄ የቱርኩ ምን ይፈልጋል መሰላችሁ? ትላላችሁ። አዎ ልክ እኔ እንትን ስል ሞኒዳ ዛታ ጋናይ ግንግን ፑቺንሻን ቢሌሬታ ሱሲ ፎርጊራም ኦትሪቲ ኢምፕሪና አባባላችሁ አይደለም። አባባላችሁ አይደለም። እንደሱ አነቃበል እንጂ ይሄ ፍቅር ዘፈን ነው ወይስ የፍቅር ነው እንጂ ይሄንን እኮ ካልክለት ለጥንዶች ላይ የተዘፈነ እና ይሄንን እኮ ብለህ ከዘፈንክ መታለጥፍ ነው የምትለው አይደል? አልተለጠፈችም። ምን ስላልገባህ ወደ አማርኛው ላድርግላት እኮ ወደ አማርኛው ወይ ወይ እና በባል ትልልኛለህ አንተ ለሷ ልትመስፈልልህ ታቅበይ አይዞሽ ታስከቱን ሀስድ ምንድነው? ምን ታስቋር ለምን ችግር ወይ ወይ ያይና ተጋበይ ያልኩሽ ለዚህ እኮ ነው እኮ ታው ነኝ አረጅ ወዚህ ተቀመጥ ታጋሽከቱ ነው አይ እንደተለሰው ሰው ይሆን አይደለም ታው ችግር የለም። እሺ አሁን ወይ ወይ ያይና በባል ሲል ምንም ያመንኩ አይደለም ወይ ልጀምር ነው። ምን አረጋታለሁ አንተ ደግሞ አይደለም እንደተለሰው ሰው ይሆን አይደለም የተጀመርክ ምን አሁን አንተም ሰው ኩነህ አሁን እኛ እንትን ልትል ነው ዘፈን በልልኝ ወይ ወይ በልልኝ ወይ ወይ ያይና አበባ ነሽ ወይ ወይ የጥቅምት አበባ ወይ ወይ የነ ቤቢ ወንድም ወይ ወይ የነ በያ ወንድም ሲያስጠላባባ አይደለም ሆይ ሆይ ነው እስኪ አግሽ ሆይ ሆይ ማለት ያቅተዋል። ሆይ ሆይ በል እስኪ አንተ ተጫዋትላት እስኪ እንከልልሽ የሆነ ዘፈንላት። አሁን እቺን የመሰለች ልጅ ነው ዝም ብለህ እዛ አሁን ምንድነው ያወራችሁ ቁጭ ብላችሁ እዛ ሁኜ ሳያችሁ እያዝናናኋት እኮ ነው። ምን ታዝናን? ምን አለች ቅድም? ሌላ ነው የምታወሩ ነው። የግል ጉዳይ ነው እኮ የግል ጉዳይ። አይ በሰው መሀል ለመግባት እየሞከርኩ ማ አንተ ቆየው እኮ ማለት ከገባው አይደለም ለእንትን ለማለት እየሞከርኩ ወይ ሆይ ፈልጋት ማሷን አረ እቺ ልጅ እኮ ናት። ከጎን ያደረ አይደለም። አይ ሙዚቃው እንዲማርካት በስሜት እንዲማርካት ነው። ደግሞ ሰርጋችሁ ላይ ነው የምትማረከው። ወይ ሆይ ያለ ዘፋኝ ታስከቹን በጣም ምንም እየተመቸኝ አይደለም። ከዘፈንክ ዘፈንልኝ አለበለዚያ ነው አሁን ያደረኳት ነገር ያምበቃ ደስ ብሎሻል። እኔ ጋር የምታሳልፍ ነገር ወይ ሆይ አረ በቃ ምንድነው? ድምጽ ምንድነው? ምን ሆነ? ሲያስጠረች እንትን አንተ እንጂ ምን ታመጣለህ? ይመታኝ ነው ልመታኝም ነው ጭራሽ እሷን እኮ እኔ ልመታኝ አንተ ታዲያለሁ ጭራሽ እሷን። እሺ ይቅርታ በቃ አትምጣ ይቀጥልሽ ከዚህ እኮ ይቅርታ አመጣጣ አላማረ እንዳታፈጠ ወደዛ ይቅርታ ወደዛ አንተ ይቅርታ አንተ ይቅርታ እያልኩ አይደል ሄዳልኩ። እሺ ይቅርታ አትምጣኝ አንተ ይቅርታ ሄዳልኩ አይደል? ምን አገባህ? እስኪ ንካኝ ወንድ ነህ ሄዳልኩ እስኪ ወንድ ነህ አንተ እኔ ንካኝ አንተ እዚች መሬት ላይ ትኖራታለህ። እሺ ይቅርታ እያልኩ አይደል ይቅርታ በቃ ይቅርታ ተው ሂድ ይቅርታ ጀመር አልተመቸኝም። አመጣጥም ሂድ ለአንተም ራሱ አትመችም። ሄዳልኩ አይደል